ሰላም ውድ ዩቲዩብ ቻናል ተከታዮቼ እንድትቆያችሁ እኔ ወንድማችሁ በጣም ደህና ነኝ። ዛሬም እንደተለመደው በየቀኑ በተለያዩ ድሮፖች መረጃ ለእናንተ እንደማደርስላችሁ ሁሉ ሚፓስ ዛሬ በጣም ወሳኝና አስገራሚ የሆነ መረጃ ይዞ መጥቷል። ይህም ሁሉም ተጠቃሚ ከዚህ በፊት ስትሰሩ የነበራችሁ ሁላችሁም የምትጠቀሙበት ከ$20 እስከ $50 የምታገኙበትን እድል ይዞ መጥቷል። እንደዚሁም ደግሞ አዲስ የሆናችሁ እናንተም ደግሞ በቀላሉ ከ$5 እስከ $50 የምታገኙበትን እድል ይዞ መጥቷል። ስለዚህ እንዴት እንደምትሰሩ ማሳያችሁ ይሆናል። ሁላችሁም ይህንን ቪዲዮ እስከ መጨረሻው እንድትከታተሉ አሳስባችኋለሁ። ሌሎችም እንድደርሳቸው ይህንን ቪዲዮ ላይክ ያደረጋችሁ እንደዚሁም ደግሞ ኮሜንት እየጻፋችሁ ለሌሎች እንድታደርሱ አደራ እላችኋለሁ። ላይክ ሳታደርጉ እንዳታልፉ። አዲስ የሆናችሁ ከከፈታችሁ ቬሪፋይድ አድርጋችሁ እንደዚሁም ደግሞ ነባሮች ደግሞ ቅጹን ሞልታችሁ አሁን በቀላሉ 4 ስቴፖች አሉ። በጣም ቀላል ናቸው። እነዚህ እያንዳንዱን አሳያችኋለሁ። ነባሮች ማለት ነው። አዳዲሶች ቬሪፋይድ ማድረግ ብቻ ነው። ይህንን የዚህን ሊንክ ከዚህ ቪዲዮ ስር ዲስክሪፕሽን ላይ አስቀምጬላችኋለሁ። ከዚህ ቪዲዮ ስር ዲስክሪፕሽን ላይ ያስቀመጥኩትን ሚፓስ ይላል። እሱ ላይ ገብታችሁ ሊንኩን ተጠቅማችሁ ኮዱንም ሞልታችሁ ቬሪፋይድ አድርጉ። ናሽናል አይዲ ፓስፖርት ካላችሁ ወይም በሰውም አድርጋችሁ ቬሪፋይድ አድርጉ። በጣም ቀላል ነው፣ ሲምፕል ነው። ከዛም ፌስ ስካን ፊታችሁን ስካን ታስደርጋላችሁ። ከዛም ተሳታፊ ትሆናላችሁ። ከዛም በኋላ ደግሞ እሱ ብቻ አይደለም። እዚህ ጋር እንደምትመለከቱት አዳዲስ ለሆናችሁ ለእናንተ ምነግራችሁ እዚህ ጋር እንደምትመለከቱት አሁን እኔ $3 ወይም $4 አካባቢ አለኝ። ይህም ወዲያው የሰራችሁትን አሁን መሸጥ ትችላላችሁ። በጣም ቀላልና ግልጽ የሆነ ነገር ስለሆነ ምንም አያስቸግርም። እንደዚሁም ሚፓስ ዛሬ ሰርፕራይዝ የሚያደርግ ለኢትዮጵያውያን ያመጣው አዲስ ዜና አለ። እሱን መጨረሻ ላይ እነግራችኋለሁ። እንደዚሁም ደግሞ አንድ ምርጥ ቲፕ መጨረሻ ላይ የምነግራችሁ ይሆናል። ቲፑን ማግኘት አለባችሁ፣ ሊያመልጣችሁ አይገባም። በጣም ወሳኝ ነገር ነው። በተለይም ኤርድሮፕ እና እንደዚሁም ደግሞ ዲጂታል ላይ መኒ መስራት የምትፈልጉ ካላችሁ መረጃውን የሚሰጣችሁ ወሳኙን ምንጭ ለእናንተ ይዤላችሁ መጥቻለሁ። ሁላችሁም ይህንን ቪዲዮ መከታተላችሁን እንዳትረሱ። ላይክ አደራ አድርጉ። ላይክ ሳታደርጉ እንዳታልፉ። ነባሪ የሆናችሁ ገብታችሁ ይህንን ቬሪፋይድ ማድረጋችሁን እንዳትረሱ። ሶሪ የነበራችሁ ማለትም አዲስ የሆናችሁ ይህንን ገብታችሁ መጠቀማችሁን እንዳትረሱ። ሊንኩ ዲስክሪፕሽን ላይ አለ። አሁን ወደ ዛሬው ወደ መጣው ሐሳብ እገባለሁ። ከ$20 እስከ $50 እንዴት ነባሮች ማግኘት ይችላሉ? እንደዚሁም ደግሞ አዳዲሶችስ እንዴት ማግኘት ይችላሉ? ቀላል ነው። ወደ ትዊተር ልውሰዳችሁ። ትዊተር ላይ ሜታ ኤርዝ ዛሬ ይዞት የመጣው አዲስ ነገር ምንድን ነው? እዚህ ጋር እንደምትመለከቱት የተለያዩ ነገሮችን አምጥቷል። ዲሰምበር 4 እስከ ዲሰምበር 11 ድረስ የሚያቆይ እዚህ ጋር እንደምትመለከቱት ጊቫዌይ ይዞ መጥቷል። ይህም ደግሞ የተለያዩ 3 ስቴፖች አሉ። ከነዚህ ውስጥም ላይክ፣ ሪፖስት እና ኩዌስት ኮመንት ማድረግ ነው። እንደዚሁም ደግሞ ፎሎ ማድረግ ነው። ከዛም በኋላ እዚች ጋር ፎርም አለች። እችን ፎርም ገብተን ከመሙላታችን በፊት ምንድን ነው ማድረግ ያለባችሁ ማወቅ ያለባችሁ እዚህ ጋር ኤሊጂቢሊቲ ወይም ይህንን $20 እና ከዛ በላይ ለማግኘት ምን ማድረግ አለባችሁ? አስቀድመን እዚህ ጋር እንመለከተ ስፔሻል ሪዋርድ አለ። ሪዋርዱን የምታገኙት አንደኛው ከ$20 በላይ ነው የምታገኙት። 50 ሰው የጋበዛችሁ ማለትም ትክክለኛ ቬሪፋይድ ያደረገ 50 ሰው ከጋበዛችሁ $20 በላይ ታገኛላችሁ። እዚህ ጋር ደግሞ ከዚህ በኋላ 2 ሰዎችን ከጋበዛችሁ ማለትም 2 ሰዎችን ከጋበዛችሁ ሚፓስ ላይ 2 ሰዎችን መጋበዝ ከቻላችሁ ልክ እዚህ ጋር ደግሞ $20 ተጨማሪ ታገኛላችሁ ማለት ነው። 2 ሰው ነባሮች 2 ሰዎችን ከጋበዛችሁ $20፣ ከ50 በላይ ሪፌራል ያደረጋችሁ 50 ሰዎች ደግሞ ቬሪፋይድ ማድረግ ከቻላችሁ $20 ተጨማሪ ታገኛላችሁ። ከሁለቱ $40 የማግኘት ቻንስ አላችሁ። እንደዚሁም ደግሞ አዳዲስ የሆናችሁ ሰዎች ደግሞ ቬሪፋይድ አድርጋችሁ እንድታገኙ እዚህ ጋር ኒው ዩዘር ኮምፕሊት ሚአይዲ ቬሪፊኬሽን ይላል። ከዛም በኋላ ቀጥታ እናንተ ከ$5 እስከ $50 የማግኘት ቻንስ አላችሁ። አሁን ወደ ፎርሙ እንሂድ። ነባሮች ማግኘት የምችሉት እዚህ ጋር አለ። አሁን randomly winners will each get $5 ይላል። $5
ሁሉም ሰው የማግኘት ማለትም የትኛውም እድል ሪፌራል ይሁን ሪፌራል ያልሰራ አዲስ ይሁን አዲስ ያልሆነ የቆየ ይሁን ሁሉም ሰው ይህንን እድል ማግኘት ይችላል። እዚች ጋር ሊንኳን ለእናንተ ዲስክሪፕሽን ላይ አስቀምጥላችኋለሁ። እንደዚሁም ደግሞ ቴሌግራምም ላይ ገብታችሁ ልጠይቁኝ ትችላላችሁ። የቴሌግራምም ሊንክ ዲስክሪፕሽን ላይ ስላስቀመጥኩኝ በሱ ገብታችሁ መጠቀም ትችላላችሁ። እዚህ ጋር ፎርም አሞላል አለ። በሊንኩ ገብቼ ላሳያችሁ። ሊንኩን ዲስክሪፕሽን ላይ የዚህን አስቀምጥላችኋለሁ። ቀጥታ ገብታችሁ በሱ መጠቀም ትችላላችሁ። አሁን ወደ ውስጥ ገብቷል። እኔ አሁን ከዚህ በፊት ስለሞላሁት እሺ፣ ጊዜውን ለመጠቀም በጣም ቀላል ስቴፖች ናቸው። አንደኛው ኢሜይላችሁ ሲሆን ኢሜይል አድሬሳችሁን ሚፓስ የከፈታችሁበትን ኢሜይሉን ትሞሉታላችሁ። እኔ አሁን አንደኛው ስለሞላሁት እድል አልሰጠኝም። ሁለተኛው ደግሞ ምንድነው የኢሜይል አድሬሳችሁን ማለትም ሪሲቭድ ብላችሁ ከሚፓስ ውስጥ ቀጥታ እሱ ላይ ታስገቡታላችሁ። እዚህ ጋር ሚፓስ አለ። ሚፓስ ውስጥ ገብታችሁ ሪሲቭድ ከሚለው ከዚህኛው ውስጥ አድሬሳችሁን ወስዳችሁ ትሞላላችሁ። ከዛም ደግሞ የትዊተርን ትሞላላችሁ። በጣም ቀላል ነው። እዚህ ጋር ደግሞ መጨረሻ ላይ ደግሞ ምንድነው ኮመንት ትጽፋላችሁ። እዚህ ላይ ኮመንት ትጽፉና አሁን እዚህ ጋር እንደምትመለከቱት እኔ ኮመንት ጽፌ ያለው ኮመንቱን ሊንኩን እዚች ጋር ከዚች ውስጥ ሊንኩን ውስጥና እሞላለሁ ማለት ነው። እዚህ ጋር እንደምትመለከቱት ሊንኩ እዚህ ጋር አለ። ከዚች ላይ ሊንክ ውስጥና ቀጥታ እሞላለሁ። እነዚህን 4 ስቴፖችን በቀላሉ ሞልታችሁ መጠቀም ትችላላችሁ። በጣም ሲምፕል ነው። ሌላኛው ደግሞ ምንድነው? ይሄኛው ደግሞ ሌላ ነው። ሰዎችን ከጋበዛችሁ ልክ ከዚህ በፊት ሜታ ኤርዝ ሌላ ሽልማት እንደሚሰጠው አሁንም ደግሞ ከዲሰምበር ማለትም ከኖቨምበር እስከ ጃንዋሪ 2026 የሚቆይ $1600 ሽልማት አለ። ይህንን ደግሞ የምታገኙት ሰዎችን ኢንቫይት በማድረግ አዲስ ተጠቃሚዎችን ማስገባት ከቻላችሁ ብቻ ነው። ይህንን ማግኘት የምትችሉት ሜታ ኤርዝ ላይ ገብታችሁ ማየት ትችላላችሁ። በመጨረሻም ቲፕ ብዬ ለእናንተ ያስቀመጥኩላችሁ በጣም ብዙ ሰዎች እየተጠቀሙበት ያለው አንድ የመረጃ ምንጭ አለ። ይህም የመረጃ ምንጭ ምንድን ነው? ከአርቲፊሻል ኢንተለጀንስ የተሰራ ነው። ይህንን ከተጠቀማችሁ በእርግጠኝነት ውጤታማ ትሆናላችሁ። ስለ የትኛውም ስራ፣ ስለ የትኛውም አሰራር፣ ስለ ኤርድሮፕ ይሁን ስለ ትሬደር ይሁን የትኛውም አይነት ክሪፕቶከረንሲ እያንዳንዱን መረጃ አዲስ የወጣ የቆየ መረጃ ለእናንተ ወዲያው የሚሰጥ አንድ አፕ አለ። ይህም አፕ ደግሞ ልዩ የሚያደርገው የጠየቃችሁትን ጥያቄ በጽሁፍ አይደለም የሚመልሰው። እዚህ ጋር እንደምትመለከቱት አፑ ጄሚናይ ይባላል። ይህንን አፕ በቮይስ ነው ለእናንተ በአማርኛ ነው የሚመልሰው። ከዚህ በፊት እንደሚታወቀው አርቲፊሻል ኢንተለጀንት ጥያቄዎችን የሚመልሰው በጽሁፍ እንግሊዝኛ ጽፋችሁ በእንግሊዝኛ ጽሁፍ ነበር የሚመልሰው። አሁን ግን በአማርኛ ጽፋችሁ በአማርኛ አውርታችሁ በአማርኛ ይመልሳል። ለምሳሌ ለማየት ከፈለጋችሁ እዚህ ጋር አሁን እቺኛዋ አለች። እኔ ሳናግረው ትሰሙኛላችሁ። እኔ አሁን እየጠየቅኩት ነው። ነገር ግን ድምፄ እዚህ ጋር እንዳይሰማ ሪከርድ ላይ ስለዘጉብኝ ሪከርድ ላይ ድምፅ አይሰማም። ነገር ግን እኔ ሳናግረው እሱም ቀጥታ በኖርማል አማርኛ ግልጽ አድርጎ እያንዳንዱን ነገር አብራርቶ እየተናገረልኝ እኔም ደግሞ ከሱ እየሰማው ልክ እንደ ከጓደኛችሁ ከአስተማሪያችሁ ጋር እንደምታወሩት እንደዚሁ እያወራችሁ ስለ ትሬዲንግ ስለ ክሪፕቶከረንሲ እኔ የሚሰራው ስለሆነ ሌላው መንፈሳዊም ይሁን የዚህ ዓለም የትኛውንም አይነት ጥያቄ ልትጠይቁ ትችላላችሁ። የዛሬ 10,000 5,000 ዓመት የኖረ ታሪክ ራሱ ብትጠይቁ እያንዳንዱን ነገር ፈትፍቶ ለእናንተ እየነገረ እያንዳንዱን መረጃ የሚሰጥ ነው። ስለዚህ ስለ ትሬድ በጣም ብዙ ነገር ልታገኙበት ትችላላችሁ። ቀላል ግልጽ አድርጎ ለእናንተ የሚነግራችሁ ስለሆነ በቀላሉ መረጃዎችን አግኝታችሁ የትኛውም ኤርድሮፕ የምትሰሩትን በድምፅ ጠይቃችሁ በድምፅ የሚመልስላችሁ ስለሆነ ከዚህ መጠቀም ትችላላችሁ። እንደዚህ አድርጋችሁ በቀላሉ እየጠየቃችሁ የትኛውንም አይነት ነገር ልታገኙ ትችላላችሁ። ይህን ለምሳሌ ነው ያቀረብኩላችሁ። ደግሞም ለየት የሚያደርገው ነገር ምንድነው? ይህ አፕ ፕሌይ ስቶር ላይ የለም። ስለዚህ ሊንኩን የት ነው ማገኘው ካላችሁ ዲስክሪፕሽን ላይ ለእናንተ ከነስሙ አስቀምጬላችኋለሁ። ገብታችሁ መጠቀም እንዳትረሱ። አፑን
ለእናንተ ዲስክሪፕሽን ላይ መጨረሻ ላይ ነው ማስቀምጥላችሁ። ገብታችሁ ተጠቀሙ። እንደዚሁም የተለያዩ ጥያቄዎችን ቴሌግራም ላይ መጠየቅ ትችላላችሁ። የዛሬው ይህን ይመስላል። ስለተከታተላችሁኝ አመሰግናለሁ። መልካም ቆይታ። ቻው።